ስለዚህ ኢትዮጵያን ወዳታለሁ ብለህ በአፍ ብታንቋርር ትርጉም የለውም። ኢትዮጵያን መውደድ የሚገለጸው ኢትዮጵያውያንን በመውደድ ነው። 50% ኢትዮጵያውያን ደግሞ ሙስሊሞች ናቸው። ኢትዮጵያን መውደድ የሚገለጸው 40% ኦሮሞን በመውደድ ነው። ኢትዮጵያን መውደድ የሚገለጸው ኢትዮጵያውያንን ያለ ልዩነት ስትወዳቸውና ስታከብራቸው ነው። አለበለዚያ በዘፈን ኢትዮጵያ አትገለጽም። ዘፈን ኢትዮጵያን አይገልጽም። ሲጀመር ዘፈን የኢትዮጵያ አይደል። እንደው እንነጋገር ከተባለ ልምድ ምናምን ነው። ግን ኢትዮጵያን ያለ ማጋነን 99% አማኝ ነው። እስልምና፣ የወንጌላውያን እምነት፣ ኦርቶዶክስ ወዘተርፈ። ስለዚህ እያንዳንዱ መጽሐፍ ቅዱስም ቅዱስ ቁርአንም ሁለቱም ዘፋኝነት መረገም መሆኑን ኃጢአት መሆኑን እንደውም ንስሐ እንኳን ሊኖረው እንደሚከብድ የኦርቶዶክስ ሃይማኖት አባቶች፣ የፕሮቴስታንት ሃይማኖት አባቶች፣ የሙስሊም የሃይማኖት ግን ሃይማኖታቸውን አልፎ ሰፈራቸው መንደራቸው የሚገንባቸው ሰዎች ግን ይህንን ለማጥላላት ሲሞክሩ አይታቸዋል። ስለዚህ ኡስታዝ ያሲን ኑሩ ላይም ሆነ ሌሎች ላይ ስብዕና ላይ አትዝመቱ። ስብዕናው የተከበረ ነው፣ ከማናችሁም ይሻላል። በቤቱም በትምህርቱም በአስተምሮም በድምፁም ከብዙዎቻችሁ ይሻላል። በጣም ጥቂት ከሆኑ ተጽዕኖ ፈጣሪ ኢትዮጵያ መካከል አንዱ ነው። ብዙ ጊዜ እንደምለው ፌስቡክ እና የድር አግዳሚ እኩል ተርታ ያስቀምጣልና የማንም ቂጣ በቀደደው አፉ ወይም በርገር በቀደደው አፉ ኡስታዝ ያሲን ኑሩን ለመተቸት ይሞክር ይሆናል። ነገር ግን ኡስታዝ ያሲን ኑሩ ግማሽ በሚሆኑት ኢትዮጵያን ልቦና ውስጥ ብቻ ሳይሆን እኛም ክርስቲያን ሆነን በመልካም ለሙስሊሞች አሳሰብ ያለንን በርካታ ኢትዮጵያን ያለማጋነን ስንት ፐርሰንት እንደሆነ እንኳን ማስቀመጥ ይከብደኛል፣ ጥናት ይጠይቃል። ክርስቲያን የሚወዱትን እና መንግስት ጭምር የሚያከብረውን ሰው ማንም ሰው ተነስቶ ማጥራራት ይችላል። ምክንያቱም ለመሳደብ እውቀት አይጠይቅም። በተደበቀ አካውንትም ፊት ለፊት ባለ አካውንትም መሳደብ ከባድ አይደለም። ምንም ለሀገራችን ግን የሚያበረክተው አስተዋጽኦ የለም። በዚህ አጋጣሚ የማከራችሁ ምንድነው ለሀገራችን የሚያበረክተው አስተዋጽኦ የለም። ማብራሪያ እሰጣለሁ። አሁን ብልጽግናን ስለመተቸት ብዬ ፕሮስፐሪቲ ፓርቲ አንድ ጽሁፍ አስፈሬ ነበር እና ምንድነው የብልጽግና ችግሮች መዘርዘር ግዴታዬ ነው። በጥልቀት ይነበብልና ሃይላይት አድርጌዋለሁ። ላይክ ሼር በታላላቅ ገጾች ብታረጉት መርጣለሁ። መቼም እኛ ሀገር ማንበብ የሞት ያህል ስለሚመስለን ትንሽ እየረዘም ካል አናነብም። ሁለተኛ ተቃዋሚዎቻችን አሁን ብልጽግና ተላለታ እየተነስተ ብልጽግና ሲጀምር እርግማን ከማንሳት ብልጽግና ማለት መታደል መጀመሪያ እሱ ነው። ሁለተኛ ተቃዋሚዎች የሚያነሱት አጀንዳ ምንድን ነው? አሁን አንዳንድ ሰዎች ዶክተር አብይ ስንል እኮ ብልጽግና ማለታችን እንዴ ማኦ ይነሳል እኮ ስለ ቻይና ለውጥ ሲነሳ፣ ስለ ቻይና አብዮት ሲነሳ ማኦ ዜዶንግ ይነሳል። ስለ ቪየትናም አብዮት ሲነሳ ሆቺሚን ይነሳል። መሪዎች በክፋትም በመልካምነትም ይነሳሉ። ሂትለር የክፋት ተምሳሌት፣ ሙሶሊኒ የክፋት ተምሳሌት ሆኖ ይነሳል። ስለ አሜሪካ ዩኒፊኬሽን ስናነሳ አብርሃም ሊንከን እናወራለን፣ ስኬቶችን እናወራለን። ሆምስቲድ ሎው ስንል አብርሃም ሊንከን ያወጣቸው ብቻውን እንኳን አላወጣም። ኢማንሲፔሽን ፕሮክላሜሽን አብርሃም ሊንከን ያወጣው እያልን ነው የምናስተምረው። አብርሃም ሊንከን ያወጣቸው፣ አብርሃም ሊንከን የመረጣቸው የጦር ጀነራሎች። ስለዚህ ጠቅላይ ሚኒስትሩን ለምንድን ነው የምታነሳው ደጋግመህ ካላችሁኝ ግልጽ ባለ ቋንቋ ተቃዋሚ የተባለ በመንጋ የተነቀሰው የጠቅላይ ሚኒስትሩ ስም መጀመሪያ። ስለዚህ ትንሽ የፖለቲካ እውቀት ካላችሁ፣ ትንሽ ጭላንጭል የፖለቲካ እውቀት ካላችሁ ጠቅላይ ሚኒስትሩን የምናነሳበት ምክንያት አንደኛ የዘመን ክስተት ስለሆነ ብዙ ሰዎች ስለገለጹት የዘመናት ክስተት ስለሆነ የክፍለ ዘመን ሳይሆን የሚሊኒየም ሳይሆን የዘመናት ክስተት ስለሆነ በኢትዮጵያ ታሪክ ውስጥ እንዲህ አይነት መሪ አይተን ስለማናቅ ነው። ሁለተኛ የፖለቲካው ማዕከል ጡዘቱ ጠቅላይ ሚኒስትሩን በማጣጣል ላይ የተመሰረተ ነው። ወደ ብልጽግና፣ ወደ መከላከያ፣ ወደ ተለያየ ቦታ መሄድ ሲፈልጉ ኢቭን ሰራዊትን እነሱ ሲጠሩ ምን ብለው ነው የሚጠሩት? የአብይ አህመድ ሰራዊት አይደለም የሚሉት። ሲጀምሩ አብይ አህመድ አይደለም የሚሉት። ሰው ጠቅላይ ሚኒስትሩን ማንሳት ኃጢአት አይደለም። ኦኬ እሱ አላመጣውም ብልጽግናን ያመጣው ብለንም ጥሩ በሱም እንሂድና ብልጽግና ያመጣቸውን ስኬቶች ግን ላሳያችሁ፣ ተግዳሮቶችን። ሁልጊዜም የብልጽግናን ጠንካራ ጎን እንጂ ደካማ ጎን አታነሳም የሚል ወቀሳ ይሰነዘርብኛል። ስለሆነም ችግሮችን ለመዘርዘር እነሆ የብዕር ሳንጃይን ከሰገባው አውጥቼ በወፍ በረር ላስቀምጥ። የተሰራን በመካድ ብርቶችን በማጥላላትና ከአንደበት መርዝ በመጥፋት ሀገርን ማሳደግ አይቻልም። እንኳን ልናሽቃብጥ ይቅርና የሰሩትን በአግባቡ ለማድነቅም አልቻለም። ብልጽግና ባለፉት 8 ዓመታት በኢትዮጵያ ውስጥ ያመጣቸው ለውጦችና በዓለም አቀፍ ደረጃ ያሳያቸው የተምሳሌትነት ጉዞዎች በመላው ዓለም በሚገኙ መሪዎች፣ ጉምቱ ፖለቲከኞች፣ ተጽዕኖ ፈጣሪዎች፣ ጎብኚዎችና ዓለም አቀፍ ድርጅቶች በተደጋጋሚ መወሳቱ የማንደብቀው ሀቅ ነው።
ብልጽግና ሀገራችንን በበርካታ ዘርፎች ከአፍሪካ አንደኛ በማድረግ ሳይወሰን በዓለም ደረጃ የሚወሱ ጉልህ ፍጻሜዎች አስመዝግቧል። ለአብነት ለማውሳት ያህል አንድ በስንዴ ምርት ከተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽንስ ሽልማትና እውቅና አግኝተዋል። እዚህ ዘንድ ኢትዮጵያ በኦክስፎርድ መዝገበ ቃላት በረሃብ ተምሳሌትነት መጠቀሷን ማስታወሱ ይበጃል። ብልጽግና ይህን እርግማንና ሟርት ነው የሰበረው። በነገራችን ላይ የስኬት ዝም ብሎ ስኬት ብቻ አይደለም፣ ይልቁንም ተአምራዊ ተደማሪ የመወንጨፍ ጉዞ ነው፣ ሊደብቁት የማይቻል እውነታ። ሁለት በአፍሪካ በስንዴ ምርት ሁለተኛ የሆነችውን ግብፅን 3 እጥፍ በማስቀንዳት በሰፊ ልዩነት ኢትዮጵያ ከአፍሪካ አንደኛ ሆናለች። 3 በዚህ በያዝነው የግሪጎሪ ዘመን ቀመር 2026 ኢትዮጵያ በአፍሪካ በምጣኔ ሀብት ወይም ኢኮኖሚ እድገት አንደኛ ብቻ ሳትሆን 9.2% እንደምታድግ IMF ትንበያውን ወይም ፕሮጀክሽን አስቀምጧል። የሚገርመው ሁለተኛው ሀገር ዩጋንዳ ልታድግ የምትችለው 7.5% ብቻ ይሆናል። ልዩነቱ ጉልህና ጋር ነው። The difference is explicitly visible። መረጃው የዓለም አቀፉ የገንዘብ ድርጅት ወይም ኢንተርናሽናል ሞኒተሪ ፈንድ IMF ነው። 4 በአረንጓዴ አሻራ 25 ሚሊዮን ህዝብ በማንቀሳቀስና 48 ቢሊዮን ችግኞችን በመትከል ሀገሬ ከተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽንስ ልዩ እውቅና አግኝታለች። 5 አምና 150 ዓለም አቀፍ ጉባኤዎችን ያስተናገደችው ኢትዮጵያ ዘንድሮ በ9 ወራት ብቻ 200 ዓለም አቀፍ ጉባኤዎችን አካሂዳለች። ዓመቱ እስከሚገባደድ 250 ጉባኤዎችን ታከናውናለች። ቡክ የሚያደርጉ ብዛታቸው የትሌሌ ነው። የሚደንቀው በ2027 ዓለም አቀፉን ታላቅ ጉባኤ COP 32 ልታስተናግድ ነው። 80 ሺህ እንግዶች ወደ ኢትዮጵያ ይጎርፋሉ። ለብቻው መተንተን ቢገባውም ታላቅ የዲፕሎማሲ እመርታ አፍሪካ ዓለም። 6 በጥንባትና ቆሻሻ የምትታወቀው አዲስ አበባ በአጭር ጊዜ ውስጥ ከአፍሪካ 10 ውብና ጽዱ ዘመናዊ ከተሞች ተርታ ተበይናለች። 7ኛ በአፍሪካ ትልቁ የሳይንስ ሙዚየም ወይም ማህደር መሆን ችለናል። በአርቲፊሻል ኢንቴሊጀንስ ኢንስቲትዩት ወደ AI ዩኒቨርሲቲ ጉዞ፣ ስፔስ እና ጂኦስፓሻል ተቋም ኒውክሌርን ለሰላማዊ አገልግሎት መዋል፣ የድሮን ቴክኖሎጂ ምርምርና ስርጸት የሳይንስ ማዕከላቱ አጀብ የሚያሰኙና የሚደነቁ የቴሌሌ ናቸው። 8 በአፍሪካ ትልቁ ሃይድሮኤሌክትሪክ ኃይል ማመንጫ ያለ ብልጽግና መቼም እውን አይሆንም ነበር። ለግብፅ ተሽጧል የሚለውን ቧልት በመስበር ኢትዮጵያ ከገጠር እስከ ከተማ በመብራት ተንቦግብጋለች። ኢንዱስትሪዎቿ የኃይል መቆራረጥ አያጋጥማቸውም ወዘተርፈ። በነገራችን ላይ አያሌ ሌሎች ግድቦች፣ የነፋስ ኃይል ማመንጫዎች የብልጽግና ትሩፋቶች ናቸው። 9 በአመት 7 ሚሊዮን ሰዎች ብቻ በማጓጓዝ ስመጥር የነበረው አየር መንገዳችን ወደ 25 ሚሊዮን ተጓዥ አድርጓል። ወደ 100 ሚሊዮን በመገስገስ ላይ ይገኛል። ቢሾፍቱ ሌላ ግዙፍ የአውሮፕላን ማረፊያ ተአምር። በዚህ መሰረት ውድድሩን ላይደረስበት ቀጥሏል፣ ሰቅሎታል። በአቪዬሽን ከአፍሪካ አንደኛ፣ በአየር መንገድ ከአፍሪካ አንደኛ 34 ሺህ ቅድመ መደበኛ ትምህርት ቤቶችን ገንብቶ ለትምህርት ጥራት አይነተኛ መሰረት ጥሏል። የትምህርትን ነገር ካነሳን ዘንዳ ክብርት አዜብ መስፍን በታወቀው ብቻ በዩጋንዳ $4 ቢሊዮን በግምት ከ650 ቢሊዮን ብር በላይ ዘርፈው ኢንቨስት በማድረግ ሁለተኛው ሀብታም ሲሆኑ፣ በአንጻሩ ክብርት ቀዳማዊት እመቤት ዝናሽ ታያቸው በመደመር መጽሐፍ ሽያጭ 39 ትምህርት ቤት ገንብተዋል። መደመር ኩረጃ ድባቅ ተመቷል። ፍሬውን በቅርብ ዓመታት እያየን ነው። 11ኛ በአዲስ አበባ ብቻ በ8 ዓመታት የብልጽግና ጉዞ 580 ሺህ ቤቶች ተገንብተዋል። ይህ የስንት ወገኖችን ፎይታ ይሆን? ለኑሮ ውድነት መፍትሄ በመሻት ረገድ የመጀመሪያው እርምጃ የመኖሪያ ቤት ችግሮችን ማቃለል ነው። ቤቶቹ የተገነቡት ለዩናይትድ አረብ ኤሚሬትስ ወይም ለሳውዲ አረቢያ ዜጎች ወዘተርፈ ሳይሆን ለኢትዮጵያውያን ወገኖቻችን ነው። ከአፍሪካ አንደኛ ገበታ ለሀገር፣ ገበታ ለትውልድ የሌማት ትሩፋት ማዕድ ማጋራት ሰምተናቸው አናውቅም። 12 የጫካ ፕሮጀክት ወይም ሳተላይት ሲቲ ግንባታ ብቻ ሳይሆን 70 ገደማ ከተሞች የተገነቡበት መንገድ እጅን አፍ ላይ ያስጭናል። 13 በ5 የትኩረት መስኮች የተመዘገበው አጃኢብ ለውጥ በግብርና የአገዳና ብር ሰብሎች እንዲሁም ፍራፍሬ የሚታፈሰው ምርትና የገበያ አቅርቦት ከአምራቹ ወደ ሸማቹ እንዲሁም ግዙፍ የማዳበሪያ ፋብሪካ የብልጽግናን ጉዞ አመላካች ናቸው። በቱሪዝም የታየው ታላቅ ምርታ በ6 ወር ብቻ ከ50 ሺህ በላይ የሳውዲ አረቢያ ዜጎች እንዲሁም ከመላው ዓለም በርካታ ዜጎች ጎብኝተዋል። ከመላው ዓለም የቴሌሌ በማዕድን ዘርፍ ነዳጅ፣ ወርቅ፣ ድንጋይ፣ ከሰል ምርት፣ አያሌ ማዕድናት አስፈላጊ ከሆነም ሌላ ነገር አለ። ኮንስትራክሽን። ቆይ ስለ ኮሪደር ልማት ሁለንተናዊ ዘመናዊ ከተማ እድገት እናውራ ወይስ ዘወር ብላችሁ በአይናችሁ ትመለከታላችሁ? ICT ከላይ ነካካውት ይበቃናል። ይህ በእንዲህ እንዳለ በሰብአዊ ልማት የሃይማኖትና የብሔር እኩልነት፣ በአመራር ጭምር የጾታ እኩልነት፣ የወጣት ተሳትፎ፣ የዲሞክራሲ አይነቶችን በዝርዝር ማስረጃ ብተነትን ውሎ ያሳድረኛል። 14ኛ በየቀኑ 9
ሚሊዮን 500,000 9.5 ሚሊዮን የተማሪዎች ምገባ። ስለ ተማሪዎች ዩኒፎርም ላውራ ይሆን? 15ኛ የኑሮ ውድነቱን ለማቃለል በየወሩ 20 ቢሊዮን ብር የነዳጅ ድጎማ። ይህ ሁሉ የሚሆነው እኮ ብልጽግና 900 ቢሊዮን ብር የብሔራዊ ባንክ ዕዳን ወደ ራሱ ወደ መንግስት ወስዶ 59% የበጀት አቅሙን ለውዝፍ የመከራ ዕዳ ከዓለም ተረክቦ ነው። ባዶ ካዝና ብቻ ሳይሆን ምን ያህል ዕዳ እንደተረከበ ማየት ይቻላል። ይህንን ቢሊዮኖች ዕዳ ያስረከበው ህወሓት የተገላቢጦሽ 900 ቢሊዮን ብር ዕዳና የተመሰቃቀለ ሀገር ማስረከብ ብቻ ሳይሆን የተገላቢጦሽ መከላከያውን፣ ሀገርን፣ ኢትዮጵያን ብልጽግና ወቅተዋል። እንግዲህ ሁሉ የሆነው እንደገና ለተጨማሪ ከህወሓት በተጨማሪ ለባዳ የተገረዱ ወለፈንዲ ባንዳዎች፣ ጃውሳና ሸኔዎች ብቻ ሳይሆኑ ከራሱ ከብልጽግና ውስጥም የተሰገሰጉ የማይናቅ ቁጥር ያላቸው ሌቦች እና በሁለት እግራቸው አንዱን እዚህ ብልጽግና ውስጥ አንዱን እዛ ጠላት መካከል የሸጎጡ ሸለምጥማጥና መሽቆቆች መኖራቸውም ጭምር ነው። ይህን ሁሉ ተቋቁሞ ነው ብልጽግና ታምር እያመጣ ያለው።